በዛሬው ዕለት በኢትዮጵያ ኢንቨስትመንት ሆልዲንግ ኢትዮጵያ መንግስት በመወከል እንዲሁም በአሊኮ ዳንጎቴ የዳንጎቴ ግሩፕ የሚባለው ግዙፉ የአፍሪካ ኩባንያ ናይጄሪያ ማዕከል ያደረገው መካከል የ$2.5 ቢሊዮን የዩሪያ ፈርቲላይዘር ኮምፕሌክስ ለማቋቋም ነው ከስምምነት የተደረሰው። ይሄ ስምምነት ፋብሪካ በጎዴ የሚቋቋም ይሆናል። በሶማሌ ክልል በካሎብና ሂላላ አካባቢ ያለውን የተፈጥሮ ጋዝ በመጠቀም ወደ ጎዴ በፓይፕ ማድረስ በጎዴ ከተማ ግዙፍ የዩሪያ ፈርቲላይዘር ፋብሪካ ነው የሚገነባው። ይሄ ፋብሪካም የዩሪያ ማዳበሪያን በማምረት ለሀገር ውስጥ የሚያቀርብ ይሆናል። ለወደፊት ደግሞ አቅሙ እያደገ ሲሄድ ለውጭ ሀገርም ኤክስፖርት ማድረግ የሚጀምር ይሆናል። የመጀመሪያው ምዕራፍ ግን በአገር ውስጥ ፍጆታን ለማሟላት የሚሆን ነው የሚሆነው። እንግዲህ ሀገራችን የግብርና ዘርፉን ለመደገፍ ማዳበሪያ በከፍተኛ የውጭ ምንዛሪ በየአመቱ እየገዛን ነው የምናስገባው። ይሄንን በጣም የሚያስቀር ነው የሚሆነው። ትልቅ ስትራቴጂክ የፋብሪካ አቅም ነው የሚሆነው። ይሄ የኢምፖርት ሰብስቲሽን ወይም ከውጭ የምንገዛውን በማስቀረት በመቶዎች እና በቢሊየን ደረጃ የሚደርስ ዶላር በአመት ይወጣ የነበረውን የሚያስቀር ይሆናል ማለት ነው። እንዲሁም የተፈጥሮ ጋዛችንን በማልማት የማዕድን ዘርፍ ልማቱ ላይም በከፍተኛ ደረጃ የሚያግዝ ነው የሚሆነው። የግብርና ልማቱን ደግሞ በአገር ውስጥ ማዳበሪያ በማቅረብ የተሳለጠ ሎጂስቲክስ ጭምር እንዲኖር በማድረግ እጅግ በጣም ለግብርና ልማታችን፣ ለኢንዱስትሪ ልማታችን፣ ለማዕድን ዘርፍ ልማታችን በከፍተኛ ደረጃ የሚያግዝ ነው የሚሆነው። ይሄ የአገሪቷን የኢኮኖሚ እድገት በማፋጠር ረገድ፣ የስራ እድል በመፍጠር ረገድ በጎዴና በዛ በአጠቃላይ የተፈጥሮ ጋዝ ያለበት አካባቢ በጠቅላላ ልማትን በማነቃቃት በከፍተኛ ደረጃ የሚያግዝ ነው የሚሆነው። እጅግ በጣም ታሪካዊ ስምምነት ነው። ለመላው የኢትዮጵያ ሕዝብ ይሄ በአዲስ ዓመት ዋዜማ የተገኘ ትልቅ ብስራት ነው። በቅርቡ ህዳሴያችን ይመረቃል። ይሄም ሌላ ህዳሴ ተደርጎ የሚታይና ለኢትዮጵያ እድገት ትልቅ አስተዋጽኦ የሚያበረክት በቀጣይ ደግሞ ኢትዮጵያ የቀጠናው የዚህ ማዳበሪያ አቅርቦት ማዕከል ሆና እንድትወጣም በከፍተኛ ደረጃ የሚያግዝ ነው የሚሆነው። የግብርና ዘርፍ ልማቱን በከፍተኛ ደረጃ ነው የሚያፋጥነው። የውጭ ምንዛሪ በማዳን ረገድ እጅግ በጣም ከፍተኛ ሚና ነው ያለው። ቢኮዝ ማዳበሪያ ተፈጥሮ ጋዛችንን በመጠቀም የዩሪያ ማዳበሪያ አምርተን ከውጭ ማስገባቱን ትተን በአገር ውስጥ ማቅረብ መቻላችን የውጭ ምንዛሪን በማዳን ረገድ በከፍተኛ ደረጃ ያግዛል። የማምረት አቅማችንን የማዳበሪያ አቅማችንን በከፍተኛ ደረጃ ያሳድጋል። ለግብርና ዘርፍ ልማቱ እጅግ በጣም ከፍተኛ አስተዋጽኦ ነው የሚያበረክተው። ለአጠቃላይ ደግሞ ለኢንዱስትሪ ልማት፣ ለሀገሪቷም ኢንዱስትሪ ልማት፣ ለግብርና ልማት፣ ለማዕድን ዘርፍ ልማት በከፍተኛ ደረጃ ነው የሚያግዘው። በአካባቢውም ደግሞ ጎዴ ከተማ ላይ በጣም ብዙ መሰረተ ልማቶች በዚህ ምክንያት ይገነባሉ። ይሄ የከተማውን እድገት በከፍተኛ ደረጃ የሚያሳድግ ይሆናል። የጋዝ አካባቢ ያለው ማህበረሰብ የልማት ተጠቃሚነትን በጣም ያሳድጋል። በአጠቃላይ በአገር ደረጃም የጋዝና የማዳበሪያ ፋብሪካው ያለበት ክልል አካባቢም በከፍተኛ ደረጃ የልማት ተጠቃሚ ነው የሚያደርገው። እጅግ በጣም ታሪካዊ ነው። እንግዲህ ባለፉት 7 ዓመታት በተለይ በክቡር ጠቅላይ ሚኒስትራችን እንደዚህ አይነት ትላልቅ አገራዊ አቅም የሚፈጥሩ ኢንቨስትመንቶች ወደ ኢትዮጵያ እንዲመጡ ሰፊ ጥረት ሲደረግ ቆይቶ ነበር። ከቻይና ጋር በጣም ሰፊ ድርድር ሲካሄድ ነበር። ከአውሮፓ ሀገሮች ጋር ንግግር ሲደረግ ነበርና በሚድል ኢስት ካሉት ኩባንያዎች ጋር በጣም ሰፊ ውይይት በየጊዜው ሲካሄድበት የነበረና ሰፊ ጥረት ሲደረግበት የቆየ ነው። ህዝባችንም የሚጠብቀው ነው። በቅድም ያስገባ ነው። ይሄ አሁን ስኬታማ ሆኖ ከግዙፉ የአፍሪካ ኩባንያ የአሊኮ ዳንጎቴ ጋር ይሄን ስምምነት መደረጉ ደግሞ አሊኮ ዳንጎቴ በቅርቡ በማዳበሪያ ዘርፍ ትልቅ ሚና እየተጫወተ ያለ ነው። በአፍሪካ የቴክኖሎጂ ባለቤትም ናቸው። ከፍተኛ ሆነ የማልማት አቅም አላቸው። ከፍተኛ ሆነ የፋይናንስ አቅም አላቸው። ስለዚህ ከዚህ አይነት ትልቅ ኢንቨስተር ግሩፕ ጋር ይሄን መስራታችን የስትራቴጂክ የሆነውን የማዳበሪያ በአገር ውስጥ የማምራት የረጅም ጊዜ በክቡር ጠቅላይ ሚኒስትሩ ሲሰራበት የቆየ ልማት ውጤታማ ሆኖ አሁን ወደ ተግባር ምዕራፍ ለመግባት ከስምምነት የደረስንበት ነው። ይሄ ለመላው ሀገራችን ህዝብ ትልቅ ብስራት ነው። ለኢኮኖሚያችን እድገት ደግሞ ትልቅ ብስራት ነው። በአገር ደረጃ በአጠቃላይ የማክሮ ኢኮኖሚ ሪፎርማችንን ተከትሎ መንግስት እድገትን ለማፋጠን ሲከተላቸው የነበሩ ፖሊሲዎች እጅግ በጣም ውጤታማና የኢትዮጵያን ኢኮኖሚ በከፍተኛ እድገት ደረጃ ሊያስቀጥል የሚችል አቅም የሚፈጥር ነው። ይሄም ኢትዮጵያ በቀጠናው ያላት የኢኮኖሚ ምርት አቅም የኢኮኖሚ ንግድ አቅም ከፍተኛ ማርኬትም ነች ኢትዮጵያ። ይሄ ደግሞ ሲጨመርበት የበለጠ አቅማችንን ያሳድገዋል ማለት ነው።